ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ ዛሬም እንደተለመደው በቅናሽ ዋጋ የሚሸጡ መኪኖችን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር በማድረግ የምትፈልጉትን መኪና በመመልከት መረጃውን በደንብ በማዳመጥ የምትፈልጉትን ከለያችሁ በኋላ ወደ ማርቲ ገበያ ስልክ መደወል ትችላላችሁ። የምትፈልጉት ሁሉ እዚህ ጋር ተቀምጧል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ኮብራ ሞዴል 1993 ሞተር ሻንሲ ንጹህ ነው። ዋጋ 1,500,000 ብር ነው። አይዙዚ ኦባማ ሞዴሉ 2020 ነው። ሻንሲ ሞተር መላሽ የለውም። ዋጋ 4,200,000 ብር ነው። ግሎሪ ሞዴል 2021 11ኛው ወር ላይ ነው። ሁሉ ነገሩ የፋብሪካ ነው። ዋጋው 2,400,000 ብር ይባላል። ባንክ 1 ሚሊዮን አለበት። 1.4 ለጁ ይፈልጋል ማለት ነው። ኤፌሰር ዱዳ የጭነት ሞዴሉ 2004 ሻንሲ ሞተር ንጹህ ነው። ዋጋ 1,350,000 ብር ነው። ኤፌሰር ሞዴሉ 2014 የጭነት ነው። ምንም አይፈልግም። ዋጋ 5,200,000 ብር ነው። ቱኤልቲ ኪንካፕ ነው። ሞዴሉ 2001 ግጭት ግልብጥ የለውም። ዋጋ 1,800,000 ብር ነው። ሃይሩፍ ሞዴሉ 2014 ሁሉ ነገሩ የፋብሪካ ነው። ዋጋ 4 ሚሊዮን ይባላል። ውስን ድርድር ይኖረዋል። 1HZ ሲንግል ካፕ ሞዴሉ 1997 ሁሉ ነገሩ የፋብሪካ ዋጋ 1,500,000 ብር ነው። ቤተሰቦች ሰሞኑን እንግዲህ እንዳየሁት ከሆነ ሰዎች ከዚህ በፊት ከ2 ወር ምናምን በፊት የፖስተኳቸው የ1HZ አይነቶችን እያዩ ወደኔ እየመጡ ነበረ። ያ ማለት 1HZ ከወር በፊት ወይም ከ2 ወር በፊት ፖስታቸው የነበሩ 1.5 1.6 1.7 1.8 ድረስ 98 99 እና 97 ሞዴሎችን በባሌስትራ እየሸጥን ነበረ። አሁን ግን ዋጋቸው ጨምሮ እስከ 2.2 ድረስ ሄደዋል እነዚህ ሞዴሎች። ነገር ግን አሁን በርካሽ ዋጋ ነገር ግን ቀለም የሚፈልግ አንዳንድ ነገሮችን በጣም ወጪ የሌላቸው ነገር ግን እነዚህን ወጪዎች ሸፍናችሁ የምትገዟቸው በ1.5 ይዤላችሁ መጥቻለሁ። እንደምታዩት ጎማ፣ ቀለም ምናምን የሚፈልጉ ማለት ነው። ሻንሲ ሞተራቸው እነዚህ መኪኖች አይታሙም። የእርሻ መውጫ ናቸው። ክፍለ ሀገር መሄጃ፣ የቺስታ መንገድ መርገጫ ናቸውና በእንትናቸው አይታማም። ሞተራቸው ቆንጆ ነው። ስለዚህ መግዛት ለምትፈልጉ ሰዎች በትንሽ ወጪ ፏ አርጋችሁ እስከ 2 ሚሊዮን ድረስ የሚሸጡት መኪና ለትርፍም የሚሆን ማለት ነው ይዤላችሁ መጥቻለሁ ማለት ነው። እንዲሁም ደግሞ 2020 ሞዴል እንትን ሃይዙዚ የጃፓኑ ማለት ነው በህዝብ 33 ወንበር ረጅም ነው። እሱንም እንዲህ ጽድት ያለ መኪና ነው ይዤላችሁ መጥቻለሁኝ። ዋጋውም 4.2 ነው። በጣም ርካሽ ነው። ይሄ መኪና እኔ ጋር ይገኛል። አሁን ላይ 5 ከምናምን ነው የሚባሉት እነዚህ መኪኖች ሌላ ቦታ ላይ። ነገር ግን በአጋጣሚ አግኝቼው እስኪ ለእናንተ ቶሎ ብዬ ለከስተምሮቼ ላድርስ ብዬ ነው ይዤ የመጣሁት ማለት ነው። ሌሎችንም ግሎሪ ለምሳሌ 2.4 አሁን ላይ እየተሸጡ ያሉት እስከ 2.7 ድረስ በካሽ ይሸጣሉ። ነገር ግን እኔ ጋር 11ኛው ወር ላይ 11ኛው ወር ላይ ነው በ21 የተመረተው። ያ ማለት 22 ማለት ነው። ይሄ መኪና በጣም ጽድት ያለ ነው። ውስጡን እንደምትመለከቱት በጣም ጽድት ያለ መኪና ነው። በዛ ላይ ክሬም ዳሽቦርድ ነው ውስጡ። 7 ሰው የምጭኑበት ለራይድ ስራዎች አዲስ አበባ ውስጥ ለምትጠቀሙ እንዲሁም ደግሞ ለድርጅትም ማከራየት ለምትፈልጉ እንደ ሰርቪስ ለሚጠቀሙት እስከ 7 ሰው የሚጭን ጽድት ያለ መኪና ባንክ 1 ሚሊዮን አለበት። 1.4 ብቻ ከፍላችሁ ነገውኑ እጃችሁ ማስገባት ትችላላችሁ። እጅግ በጣም ርካሽ ስለሆነ ይሄ መኪና እንዳያመልጣችሁ። ለአንድ ሰው ብዬ ስፈልግ ነው መኪናውን ያገኘሁት። ስለዚህ
እንደዚህ ከሰው እጅ ላይ ገንዘብ ሲቸግራቸው ሰዎች በቅናሽ ዋጋ ይሸጡታል ማለት ነው። ነገር ግን በካሽ ራሱ እስከ 2.7 ድረስ ነው ጥሪያቸው እያልኳችሁ ነው። ይሄ ባንክ አለው 1.4 ብቻ ነው መክፈል የምትሉት። በዛ ላይ ከለሩ ግሬ የሚባለው ነው ወይም ቡኒ አይነት ከለር ይሄዳል። የታክሲው አይደለም ዋጋ ያወርድም ነገ ብትሸጡት በጣም አሪፍ መኪና ነው። ያው ብዙ ሰው የሚመከረው ከውጪ ያለው ቀለሙን የሚያወራው ማለት ነው የሚያየው። የኛ ሰው ባለሙያ አይደለም፣ መኪና መግዛት ይፈልጋል፣ ግን የሚመለከተው የመኪናውን ቀለም ቦዲውን ነው በብዛት የሚመለከተው። መኪና ደግሞ በተለይ ብዙ አመት የሆናቸው መኪኖች ይቦጫጨራሉ፣ ይጫጫራሉ፣ ይሰነጣጠቃሉ፣ ቀለም ይደርባሉ። ምክንያቱም በጣም ብዙ አመት ሆኗቸዋል እኛ ጋር ከገቡ። አሁን እነ ቪትስ ብንወስዳቸው እነሱ ራሱ ወደ 20 ምናምን አመት ኢትዮጵያ ውስጥ ቆይተዋል ማለት ነው። 2004 2003 እስከ 2004 ነው ሞዴላቸው። ስለዚህ 2003 2001 ድረስ ያሉት አሁን ተፈላጊ መኪኖች ናቸው። ግን 2001 2002 አብዛኛው ቀለም ይደርባል። ሪል 2004 ነው ቀለም እንኳን የማይደርበው ማለት ነው። ያውም ደግሞ ፌድ ያረገ ይሆናል ከውጭ ስታዩት። እነዛ ነገሮች አክሴፕት አድርጎ መግዛት የሚችል ሰው ካለ በደንብ መጠቀም ይችላል። የኛ ሰው የመኪናው የሚሸከመው ሻንሲው ማየት ያለበት ሞተር፣ እነዚህ ዋጋ የሚያስከፍሉ ህይወትን ሊያመሳቅሉ የሚችሉ የመኪናው ክፍልን ማየት ሲችል ከውጭ ያለ ቦዲ ብቻ በማየት አይ መኪናው አልፈልገውም ብሎ የሚሄድ ሰው አለ። ስለዚህ እንዳንጎዳዳ እንደዛ ቢሆን የተሻለ ነው ብዬ አስባለሁ እኔ። እናንተም አስተያየታችሁን እስቲ በኮሜንት መስጫው ላይ አስቀምጡልኝ፣ ስለ መኪና እይታችሁ ማለት ነው። እስቲ መኪና ለእናንተ ምን አይነት መኪና ነው የሚመቻችሁ? ቦዲው ቆንጆ የሆነ ነው ወይስ ሞተር ሻንሲውን በባለሙያ አሳይታችሁ መኪናው ጽድት ያለ ነው ከውስጥ ያለው? ከውጪ ይሄ ይፈልጋል የሚላችሁን ነው የምትፈልጉት? የትኛውን ትመርጣላችሁ? እኔ የምመርጠው ከቦዲ ውስጣዊ አካሉ ሞተር ሻንሲው ንጹህ የሆነ መኪና ብገዛ ከላይ ያለውን ግን በዚህ አስተካክለዋለሁኝ ብዬ ራሴ አስተካክላለሁ ብዬ ስለማስብ እንደዛ አድርጌ ለመግዛት እሞክራለሁ ማለት ነው። እናንተ ደግሞ ሐሳብ አስተያየት ካላችሁ እስኪ ኮሜንት ላይ አስቀምጡ። ለእናንተ ምን አይነት መኪና ነው የሚመቻችሁ? ቦዲ በማየት የወደዳችሁትን ነው ወይስ ውስጡን ባለሙያ አይታችሁ አስፈትሻችሁ የምትገዙት መኪና ነው የሚመቻችሁ? ምክንያቱም መኪና ሻንሲ ካለው ዘበት ነው ከእጃችሁ ማውጣት። ንጹህ መኪና ከውጭ ቀለም ደርቦ ወይ ተቦጫጭሮ ፌድ አድርጎ የገዛችሁት መኪና ሞተር ሻንሲው ንጹህ ከሆነ አትራፊና ባለሙያ አይለቀውም፣ ይገዛዋል ማለት ነው። እኔ ስላየው ነው እንደዛ እምላችሁ። ሳምንት አይቆይም እናንተ ጋር ወዲያውኑ ከእጃችሁ ነው የሚወጣው መኪናው ማለት ነው። ሻንሲ ካለው ግን በዛ ላይ በጣም ወጪ ያስወጣችኋል። በየሄዳችሁበት የሆነ ነገር ይጠይቃል። በቃ ከሱ ጋር መጓተትና ወጪ ማውጣት ይሆናል ማለት ነው የእናንተ ስራ። ያንን ምልበት ያው ከማየው ከከስተመሮቼ አንፃር ነው እንደዛ ምለውና ምንድነው በሽፍኑ አይፈረድበትም ነው ምናምን የሚባል ተረት አለ። ስለዚህ በደንብ አይታችሁ መኪና ለመግዛት ሞክሩ። ለዛሬ ይዤ የመጣሁት ይሄን ይመስል ነበረ። ቪታራ በ380 ሺህ ብር የምታልቅ 92 ሞዴል ኢሮፕ ስታንዳርድ አለችኝ። ቪታራዋን የምትፈልጉ ደውሉልኝ። እሷን ነው እንደ መነሻ አርጌ የምነሳው ከቪዲዮዬ ላይ። ስለዚህ የምትፈልጉትን መደወል ትችላላችሁ ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑልኝ። ማርቲ ገበያ